በሌላ ቪዲዮ ተመልሰናል። ዛሬ vlog ዋይዝ ነው የምንሰራው። እንዴት ናችሁ? ዋይዝ ዛሬ እንሻገራ። ዛሬ አሳዛኝ ነገር አለ፣ አሳዛኝ አጋጣሚ። ለማንኛውም እንሻገር። እያያችሁ ናት ሰዎች። አይ ጋይስ፣ ለማንኛውም ከኢሚግሬሽን እየወጣው ነው። የሎ ካርድ ልናወጣ 30 ምናምን ሺህ ብር ከፈልኩ። 300 ብር ገብቷል የሎ ካርድ። በስማ ተወዷል። ግባ ማኪና ቀይረን አይ ታባስ አይ ጋይስ ለማንኛውም ወደ መገናኛ እየሄድን ነው። መገናኛ ነው። ስለዚህ የዛሬ አመት ያብቹ ስልክ ገዝተን ነበር የ13 ማለት ፕሮ ማክስ ይስቃል ደግሞ ሳቀና አለባት እና ስልኩ ትናንትና አይ ቲንክ የመጀመሪያው ይሄን የተሰበረው እቺኛው ፓርት የተሰበረበት ስልኩ ተሰበረ። ድቅቅ ነው ያለው። ምን የተሰበረበት የአሸንዳ ጊዜ እንደዚህ ጋርዱ መተው እየቀረጻችሁ የአሸንዳ ጊዜ ያ ጋርዶቹ ጫንቆስ ነው የሰበረው። እስከንቱኑ እስከ ጥሉት ነው አይደለም። እስከንቱኑ የለም እስከነ ስቲክ ሳባ ያረጉ እና ወርቅ ወደቀ አልወደቀ። ከዛ በእጁ የሰበረው ትንሽ እንጥቅጥቅ አለች። ትንሽ ባለው ይላችሁ ትንሽ ተሰነጣጠቀ ስልኩ። የአሸንዳ ጊዜ ስልክ ለብሮ መቀርጹ ተብለው ነጥቋችሁ ነበር ትናንትና። ማን ነው ሲያስደነግጠው ለቀቀው ከያዘበት እና ይወላችሁ እንግዲህ የቡቻ ስልክ ተሰበረበት። አይዞ ወንድም አይዞ ያለ እውነት ከባድ ነው። ያው በዚህ ኑሮ ስልኬ ቢሰበር ምን እንደሆነ ጊዜ ነው 16 ይዛል ብላችሁ ነው ታስቡታ። እኔ ወደ ኖኪያ ነው የምመለሰው። የቅዱስን አልይዝም ግን ያው ኖኪያ ነው ብቻ። በተረፈ ጋይስ ቅዱስ አለ የሆነ ቪዲዮ ሰርተን ፖስት አድርገን ብዙ ሰው እዚህ ቤት ሂዱ እያለን ነበርና አይ ቲንክ ታግ ተደርገው ልጁ ነው ብሏቸው። ማን ነው? ዜማ ስሙ ዜማ ብቻ ነው። ዜማ ሞባይል በቃ ግን ቪዲዮ ምናምን ይፖስታል። ፎን ክሊኒክ አትለኝም እንዳወኩት። በጣም ጎበዝ ልጅ ነው። አይፎን ሲሰበርባችሁ ምናምን አንተች በትክክል እንደ አይም ደስ ሲል ቦታው ጋር ስልካችሁ ሲበላሽባችሁ በተለይ አይፎን ፊቱ ከተሰበረ ይምሰማል እንዴ? ያንተ እንኳን ያንተ ቲቪ ነው የሚያስፈልገው ግላሱ እና ብዙ ጊዜ ይሰራል የዜማ ሞባይል እና ችግር የለውም ነው የሰራዋለሁ ብሎ እንግዲህ አሁን ወደ መገናኛ ሄድ ነው። በዛ አጋጣሚ ዜማ ኢቭን ለመመለስ ራሱ በጣም ብዙ ታግ ያደርጉ ነበር መሰለኝ እና መሰገናለሁ። ስለዚህ ሄደን እስቲ ዳሜጁ ምን ያህል እንደሆነ እናያለን። ሁሉ ነገር ጣጣችን ጨርሰን እንመጣለን። ሆፕፉሊ ይስማማል ብዬ ተስፋ አደርጋለሁ። ያዘ ፋሚሊ ቴንክ ዩ እና መሰግናለሁ። አይ ጋይስ ለማንኛውም እንግዲህ መገናኛ መተናል። የኔ ያለ ነው ና ነገራችሁ መገናኛ ና ይኸውልህ ምን ህንጻ ስንተኛ ላይ ምን ትስቃለህ? አንተን የሰበርከው ስልኩን እናንተ ናገር አለበት ተናገር እጅ አለበት አንተ ኋላው ነው። እሺ ማንኛውም መተባበር ህንጻ መገናኛ 3ኛ ፎቅ 338 ሶ ማን ይባላል? ዜማ አዙሬ ላሳያችሁ። ዜማ ሞባይል ጥገና ነው። ስልካችሁ ከተሰበረ አይፎን የፊቱንም የኋላውንም አያችሁ ይሄን ወደዚህ እንቀይሩላችሁ። ስለዚህ አሁን ውስጥ እንገባና የቡቻ ስልክ ሲሰራ እናያለን፣ እንማራለን እኛም ማለት ነው አይደል? አይሻል ጋይስ። ለማንኛውም አሁን ዜማ ነው አይደል? ዜማ ጋር የምንገኘው ቡቻ ያው ስልኩ ሊሰራ ነው። አክቹሊ እዚህ ቁጭ ብለን ስልኩ ሲሰራ እናያለንና አንድ ሰዓት ነው ያልከናል። እንታወቅ በዚህ አጋጣሚ አንድ በል ስልኩ በተሰበረ ቪዲዮ እንደፖስት በጣም ብዙ ሰው አንተ ታጋርገዋል እና እስቲ ብቻ እንግዲህ እዚሁ እናያለን። እንግዲህ ጋይስ ቁጭ ብላችሁ ተከታተሉ። ስልክ ሲሰራ በዚህ አጋጣሚ ፕሮሰሱን አንድ ላይ እናያለን ማለት ነው። ደስ ብሎኛል። ድለኛ ነው ስልኩ ተሰብሮ በነጋታው የሚሰራ ሰው። አይ ጋይስ ለማንኛውም ያው ስልኩ መፈታት ሊጀምር ነው። አለ ሰባሪ ነው የራሱ ስልክ ሰው እንዴት ሰው ደንግጦ ከፊት ነው ኋላ ነው የሚጀምረው። ከፊት ከዛ የኋላ ነው ማሽን ተከፍቷል። ጥር የሚያደርግ ነው ለዘር እዚህ ተፈጥሮ ነው አዲስ ነው።
አይዞህ ብቻ ፊት ነው ይሳቀቃል። ስትጥለው አትሳቀቅም። አይዞህ ወደ ተለጠፈበት አንተ ማነው የተለጠፈበት? ይሄ 83 ቤቱ እንደዛ ነው። እሱ አብርሃም ነው የተለጠፈበት ኖርማል ነው። ሪፓርት ነው። አራት ቀን የዱባይ ነው ዱባይ ነው ያለው እዚህ ነው እዚህ ነው ዱባይ መሰለኝ። ሪፓርት ሪፓርት ምንድን ነው? ባትሪ ቀየር አይ ባትሪ ቻርጅ እንትን ኦኬ ሪፈርቢሽ አይደል? ከአመት በኋላ ሪፈርቢሽ መሆኑን አወቅን። ከአመት በኋላ ሪፈርቢሽ መሆኑን አወቅን። ግን አይጎዳም ለውጣለሁ። ዋናው ዋጋ ከከፈልክ ለውጣል። ዋናው ዋጋ ከከፈልክ ለውጣል። ዲዛይን ነው አለው እንጂ ስክሪን የተመጣው ይሄ ጋይስ ጀርባውን ይሄ ለጀርባ ሰዓት ለመቆጠብ ያክል ጋይስ አሁን ደግሞ ጀርባ ሊሰራ ከኋላ እየገባ ነው እያየን ፍሪጅ ውስጥ እየገባ ሌዘር ጋይስ የብቻ ስልክ ጀርባው በሌዘር አይ ጋይስ ለማንኛውም እንደምታዩት እንግዲህ ስልኩ የጀርባውን ፓርት በሌዘር ነው መሰለኝ ለማንሳት እርግጠኛ አይደለሁም፣ ግን ያው እስከዛ ድረስ ደግሞ የፊቱን እየሰራለት ነው። ባለቤትየው ደግሞ ግራ ገብቶት ትንሽ ስለሚያስቸግር ችግር የለም። አይ ጋይስ እንግዲህ እዚህ ምሳ ልንበላ መተናል። የሆነ ዶነር የሚባል ምግብ ነው በለው። የቡቻ ስልክ እስኪሰራ ድረስ እየበላ ነው። አጋጣሚ ጋይስ ሰሞኑን በአባይ ቲቪ ያዞ እንዳትለቀው ብሏል ሰውየው። ይበላ ቡቻ ቀመሰ ውስጥ እንደዚህ የሚመጣ መስሎኛል። ያ በላ አረግን እያወራ እንጂ ዝማቸው ጨንቋል።
good. በገጣጠሚ ነው። It's nice. አንድ ነው ማርያም ይሄ ነገር እንዳይሰብርባችሁ ተጠንቀቁ። በዛው እኔ አዲስ ኮፍያ ገዝቼ ነው እስከዛ ድረስ ባለሀብት ነገ ሐዋሳ ስለሆነ ባለሀብት አልኩሽ። እሺ የኮፍያ አንሳር ለሰባት ወር ኮፍያ ወይ ብቻ ከዚህ በኋላ አንተ ጋር ነው መማር ነው። ኧረ እባክህ አይደል? ከባድ አዲስ ነው ነበር ስክሪኑ መጣ። ደስ አለ? አዎ እንዴ ለምን እንጂ በጣም እናንተ ላለቅስ ትንሽ ነው የቀረኝ። እሺ ደንግጧል ልጅ። ይሄ ምንድን ነው? አዲስ ነው ሚል ቡቻ ቀስ ቀስ ልጁ ደስ እያለው መጣ። ኮረፈው ልጅ ባትሪ ራሱ የተሞላ ነው አለ። አንድ አመት ነው። ስንት ነው? ባለፈው አመት ስንት ሊሆን ይችላል? ሰርቲን ፕሮ ማክስ ስንት ሊሆን ይችላል? ይኸውልህ ማለት አንድ ቴራባይት ነው። ትንሽ 15 ሺህ ብር ትንሽ ግን አዲስ እኮ ነው እሱ እኮ 15 ሺህ ሪፓኩስ አሁን ያንተ ስንት ነው? እግዚአብሔር 75 ማለት አሁን በ5 ገዛው 75 ነው። 30 ሺህ ብር ቅናሽ ሌላ አይፎን ምናምን ትገዛለህ። ግን አሁን ሌላ ጊዜ አዲስ ስገዛ እንዲህ ነው ማወቅ የምትችለው። አትከፍተውም ይችላል አንተ ጋር ወይ ቼክ ማድረግ ነው። እሱ ለብስት ብዙ መንገድ አለ። መተክ ቼክ አድርግልኝ እንጂ ኖርማል ሰው እንዳይታለ እንዴ አንተ በጣም ይወሉ ለቪዲዮ ነው ያዘው። ከሌላው ስልክ ቀላሉ አይፎን ለስራ ይቀላል። ይቀላል። አዎ አይፎን ለስራ የሚሻለው ይሄ ወደ ስልክ የተመለሰ ይላል። ብቻ እንግዲህ ይኸውላችሁ ስልኩ ፋይናሊ በስተመጨረሻ አዲስ ከበር አገኘ። አዲስ ሙሉ ነው። አዲስ ነው። ሁሉ ነገር አዲስ ነው። አሁን ቶሎ ሸጥ አድርገህ አዲስ ነው ብለህ ሽጠው። ኦኬ እዚህ ጋር የሚታዩት እዚህ ጋር እንደዚህ ይታያል። እዚህ ጋር የሚታዩት ነገሮች በዚህ ጋር ይታያሉ። የት በስመ አብ መንደር ነው የሚመስለው። ጊፍት ቼክ አድርጊ። ጊፍት ግን ቆይ ችግር የለውም። በነካካ ሰዓቱን ከማይታችሁ ነካኪ እስኪ እያንቀሳቀስኩ ምን ይታይጋል? ምን ታየኩች? እዚህ ጋር ወደ ስማቸው እዚህ ጋር መንደር ይመስላል። እስቲ ስም ጥራልኝ። እስቲ ስም ምን ልጥራለህ? አንዱን ልጥራለህ? ቺፕ ነው እኮ ቺፕ ታንተ ሲ ይሄ እንችላለን። አንዴ በላው ታጠራለህ። መቼ ነው የምትመጪው? ሰኞ
ምን ነው ሰኞ ስትመጣ ብንጨርስ አሁን ይሄን ከምሰጥ አይሻል ይሄን ከምሰጥሽ ኦልሬዲ ንጹህ ነው ግን ይሄ ነበር በብሉ ምናምን ላስተካክለው ነው ሰኞ ስትመጡ ፏርገን ተካከለ አይ ጋይስ ለማንኛውም ቡቻ ስልክስ ከተትኳት ቶሎ ስልክ የቡቻ ስልክ እንግዲህ ተሰርቶ አልቋል። ያ ሂድና እያዞር ቀስ ብለህ እንደዚሁ ሰብረ በኋላ ከዚህ በኋላ አይሰራም። በቃ ከጀርባው ተሰርቷል። አጥፋው እስቲ ከፊቱም ተሰርቷል እና እስቲ በረምብ ደግሞ ዜማ ያለውን ነገር ፕሮሰሱን ምን እንደሆነ ሌላ ሰው ደግሞ ሲመጣ ምን ማድረግ እንዳለባቸው ሌላም ደግሞ እዚህ ቤት ውስጥ የምትሰጣቸውን አገልግሎት ትንሽ ነገራቸውና በቃ እንዘጋዋለን። በቅድሚያ ያው እዚህ ቪዲዮ ላይ አይታችሁ ሜንሽን ላደረጋችሁን እናመሰግናለን። ያው ብዙ ሰው ነበር ሜንሽን ያደረገን እሱ ቪዲዮ ላይ ተሰብሮ የነበረው የፊት ለፊት የስክሪን ግላሱ እና የጀርባው ነበረ። የጀርባውን በሌዘር ማሽን የቀየርንለት፣ ፊት ለፊቱን ደግሞ ስክሪኑን ሙሉ ለሙሉ ሳንቀይር ግላሱን ብቻ ነበር የቀየርንለት። ሜንሽን ላደረጋችሁን እዚህ ስለመጣችሁም ጃኒ እናመሰግናለን። እንደዚህ አይነት አገልግሎት ስትፈልጉ ወደ እኛ መምጣት ትችላላችሁ። አድራሻችን መገናኛ መተባበር ህንፃ 3ኛ ፎቅ ቢሮ ቁጥር 318 ላይ ነው የምንገኘው። ማንኛውም አይፎን ካለ ወደ እኛ ጋር ይዛችሁ መምጣት ትችላላችሁ። የተሟላ ሰርቪስ ነው የምንሰጣችሁ። የተለያዩ ማሽኖች እናስገብተናል። እነዚህ ማሽኖች በመጠቀም የተለያዩ ስራዎችን እየሰራ እንገኛለን። እናመሰግናለን። በጣም ቴንኪው። በጣም እናመሰግናለን። ቡቻዬ ብቻ